ኢንፑት እኛ ያስገባነው አእምሮ ውስጥ ልብ ውስጥ ያስቀመጥነው ጥሩ መልካም የሆነ ነገር ያ የገባውን ውስጥ ላይ ተቀምጠውን ፕሮሰስ የተደረገውን ያንን ጥሩ ነገር አውጥተን በሰዎች ላይ ሲንዘራ በዛ ሰዓት ማቹሪቲ ይባላል። ይሄ ብስለት ነው። የስሜት ብስለት፣ የአእምሮ ብስለት፣ የንግግር ብስለት፣ የአስተሳሰብ ብስለት። በእያንዳንዱ ቦታ ላይ ብስለት ያስፈልጋል። አንድ ይቅርታ ከተደረገ በኋላ ድጋሜ ያ ቁስል ነው ተብሎ ከተነካካ ይቅርታ አልተደረገ ማለት ነው። ሰላም በድጋሜ ተገናኝተናል። ዩቲዩብ ቻናል ተከታዮች በሙሉ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንወዳችኋለን። ቀጥታ ወደ ሐሳቡ እንገባለን። ሐዋርያው ጳውሎስ የተናገረውን ከዚህ በፊት ያነሳነውን ሐሳብ በዛው ተንተርሰን ክፍል 2 ዛሬ ይዤ መጥቻለሁ። ከዚህ በፊት አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 11 ላይ ያለው ስለ ብስለት አውርቻለሁ። ድጋሜ እዛው ጋር ያለው የእግዚአብሔር ሐሳብ እንደገና እናያለን። 3 ሐሳብ አንስቻለሁ። እንዲህ ይላል መጽሐፍ ቅዱስን አነባለሁ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ከቁጥር 11 ልጅ ሳለው እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም ይቆጥር ነበረ። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ ይላል ሐዋርያው ጳውሎስ። ስለዚህ በመጀመሪያ ደረጃ ላይ ሐዋርያው ጳውሎስ እንደ ልጅ እናገር ይላል። መናገር፣ እንደ ልጅ መናገር ፓርት 1 ላይ ያነሳነው ሐሳብ ነው። እንደ ልጅ ደግሞ ማሰብ ዛሬ እናያለን። 3ኛ ደረጃ ላይ እንደ ልጅ መቁጠር። ይሄንን መጽሐፍ ቅዱስ የሚደግፍ ሌላ መጽሐፍ ቅዱስ አንስቶ ነበር። አንደኛ ቆሮንቶስ መጽሐፍ 14 ከቁጥር 20 ላይ ወንድሞቼ ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ ይላል። ስለዚህ አንድ ሰው እንደ ልጅ መናገር ማለት አንድ ሰው እንደ ልጅ መናገር፣ እንደ ልጅ ማሰብና እንደ ልጅ መቁጠር የአእምሮ ብስለትን ይጠይቃል። የአእምሮ ብስለትን ይጠይቃል። የአእምሮ ብስለት ደግሞ ብቻ አይደለም። ብስለት የሚባለው ጋር ስመጣ የስሜት ብስለት ያስፈልጋል። የስሜት ብስለት፣ የአእምሮ ብስለት፣ የንግግር ብስለት፣ የአስተሳሰብ ብስለት፣ በእያንዳንዱ ቦታ ላይ ብስለት ያስፈልጋል። ስለዚህ ብስለት በአንድ ዘሎ የሚመጣ ነገር አይደለም። ብስለት በቆይታዎች መካከል አንድ ሰው አዲስ ነገር ለማወቅ በፈለገ ልክ፣ በተረዳ ልክ፣ ለመረዳት በጣሪ ልክ በአንድ ሰው ሕይወት ላይ የሚገለጥ በቆይታዎቹ መካከል በአንድ ሰው ሕይወት ላይ የሚሰራ መልካም ተጽዕኖ ነው። መልካም ተጽዕኖ። ስለዚህ ብስለት አንድ ዘሎ የሚመጣ አይደለም እና ለብስለት ፕሮሴስ አለው፣ ታይም አለው፣ ጊዜ አለው፣ ቆይታ አለው። በቆይታዎች መካከል እየበሰልክ ትመጣለህ። አንተ ደግሞ አንድ ነገር ለማወቅ በጓጓውም በዛው አሁን አንድ ነገር ለምሳሌው ሊበላላችሁ መኪና ለምሳሌው ብዬው አንድ ነገር ካንተ ሰው መኪና ምንድን ነው ብዬ እነሳለሁ። የመኪና መልክ ማለት ጀምራለሁ። መኪና ውስጥ ላይ ያለው ሞተሮችን ሪሰርች ማድረግ ጀምራለሁ። የመኪና ጎማዎችን ሪሰርች ማድረግ ጀምራለሁ። ስለ መኪና ብዬ ከተነሳው ያንን መኪና ምን እንደሆነ ገና መኪና ብዬ ስሙን ብቻ ይዘ የተነሳው ሰውየው እስከታች ዲፍ መቆፈር ጀምራለሁ። ከዛስ መኪና የሚባለው ሙሉ ፋርት አውቃለሁ፣ እረዳለሁ። ስለ መኪና ሰው ከጠየቁ ግራ አልጋባም፣ አዲስ አይሆንልኝም። ልክ ብስለት የሚባለው አንድ ነገር በእናንተ በራሳችሁ ህይወት ላይ እናንተ በራሳችሁ ህይወት ላይ የተለማመዳችሁ አክት ያደረጋችሁ ኤክሰርሳይዝ ያደረጋችሁ ጉዳይ ያ ነገር ወደ ብስለት ይቀይራል። ውስጥ ላይ ገብቶ በአንተ አእምሮ ውስጥ ተቀምጦ ከዛ ቀጣይ ለሌላ ሰው የሚወጣ አውቶፊት የሚደረግ ወደ ውስጥ ይገባል። አሁን ወደ ኮምፒውተር ጋር ስንመጣ ኢንፑት ፓርት አለ፣ ፕሮሴስ ፓርት አለ፣ ቀጥሎ ደግሞ አውትፑት አለ። ብስለት የሚባለው ነገር ኢንፑት እኛ ያስገባነው አእምሮ ውስጥ ልብ ውስጥ ያስቀመጥነው ጥሩ መልካም የሆነ ነገር ውስጥ ላይ ፕሮሴስ አድርገን ይሄ ጥሩ ነው ብለን ይሄ ደግሞ እንደዚህ ካለን ጥሩ አይደለም ብለን መልካም ያልሆነውን አሉታዊን ጥለን ያ የገባውን ውስጥ ላይ ተቀምጠውን ፕሮሴስ የተደረገውን ያንን ጥሩ ነገር አውጥተን በሰዎች ላይ ሲንዘራ
በዛ ሰዓት ማቹሪቲ ይባላል። ይሄ ብስለት ነው። ስለዚህ ለብስለት ጊዜ አለው፣ ለብስለት ሰዓት አለው፣ ለብስለት እናንተ የሚሰጡ ዋጋም አለው። አሁን ለምሳሌ ብስለት ብላችሁ ይሄንን ለመማር ስትገቡ ይሄን እየተማራችሁ ያሳለፋችሁ ያለው ሰዓት ራሱ የቻለ ዋጋ ነው። ታይም ነው። አሁን ሰዓት ሰጥታችኋል። ቀጥሎስ ዋጋ አለው። ዋጋ ሰጥታችኋል። ቀላል አይደለም። ስለዚህ በዚህ ደረጃዎቹ የሚመጣ ናቸው ብስለት እና ሐዋርያው ጳውሎስ ያነሳው ብስለት አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 11 ላይ እንዲህ አለ፣ እኔ ይልና እንደ ልጅ እናገር ነበር ይላል። እንደ ልጅ ይናገር ነበር የሚባለውን ሐሳብ ከዚህ በፊት አንስቻለሁ። እንደመጣ የሚፈርድ እንደመጣ በሰዎች ላይ ዱብ ያደርጋል፣ ይፈርዳል። ከዛስ ሰውን ያስቀይማል፣ ሼም ያስይዛል። የሚያወራው ነገር የበሰለ ነገር አይደለም። የሱ ስታንዳርድን የተመጣጠነ አይደለም። እንዲህ አይነት ህይወት ውስጥ ነበርኩ ይላል። ከመፍረድ ወደኋላ አልልም። ለዛ ነው መጽሐፍ ቅዱስ ላይ ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ እስጢፋኖስ ሲሞት ይግደል በሚባል የሱ ልብስ ይዞ እየጠበቀ ነበረ ይላል። ጃጅት ነው፣ በቃ ይፈርዳል። እንደመጣ ነው የሚፈርደው። እንደ ሕፃን መናገር ማለት እሱ ነው። ቀጥሎስ እንደ ልጅ አስብ ነበር። ወደ ዛሬው ሐሳብ እገባለሁ። እንደ ልጅ ማሰብ ማለት በደንብ ስሙ። እኔ በሕፃንነት እያለሁ አንድ ሰውዬው እጅግ በጣም በሚያሳዝን ሁኔታ መጥቶ ነበር እና እኔን ሲመታ በጣም እሱ ትልቅ ሰው ነው፣ ጎልማሳ ነው። በሳቱ የሁለት ልጆች አባት ነው። እኔ በጣም ሕፃን ነኝ፣ ግን ያጠፋሁት ጥፋት አለ አይ ነው እና እኔን እንደመጣ እንደ ልጅ አልተቀበለም፣ መታ እና የራስን ሳትኩ። ከዛ ሆስፒታል ምናምን ወሰዱ። ሆስፒታል ተወስጄ ከዛ በኋላ ምን አሉ፣ በሳቱ ደም ዝውውር ደሙ ቆሞ ነበር እና እናንተ ቶሎ ባታደርሱ ጉዳት ሆኖ ነበረ እያሉ የሆነ መርፌ ምናምን ሰጡ። ምን አሉ፣ ተራራጡ። ከዛ በኋላ እኔ ተመለስኩ፣ ኖርማል ሆንኩ። ከዛ አሁን ምንም ችግር የለም አሉ። እንደ ሁለተኛው ቀን በቃ ሁሉ ነገር ተስተካክሏል፣ ወደ ቦታው ተመልሷል፣ ችግር የለውም ብሎ እኛን ሸኝ ወደ ቤት። ከዛ ፋዘርም መጥቶ እሱም በቃ ይቅርታ ምናምን አጠፋው ምናምን ይላል። ነገር ግን በሕፃንነት እንዲህ ብዬ እያሰብኩ ነበር፣ የልጅነት ሐሳብ። እኔ ይሄ ሰው ካደኩ በኋላ ካልበቀልኩ በወይን ቤት ጊዜን አሳልፋለሁ እንጂ ይድመን ጨርሳለሁ እንጂ ይሄን ሰው ወይ ገላለሁ ወይ እንዲያደርጋለሁ ወይ የሆነ መጥፎ ድርጊት በሱ ላይ ሳላደርግ አልተውም ብያለሁ። ምክንያቱም በሳቱ የነበረኝ ህመም፣ በሳቱ የነበረኝ የተሰማኝ ነገር ኢማጂን አድርጓል። ይሄ ነገር ውስጥ ላይ የልጅነት ሐሳብ ነው። ስለዚህ አልተውም አልኩ። ከዛስ ካደኩ በኋላ ማቹር የሚባል ዓለም ውስጥ ከገባው በኋላ እኔ ያሰብኩት ሐሳብ ለካምቦኝነት ነው። ያኔ ራሱ ይቅርታ ጠይቆ ከፋሚሊ ጋር ሰላም የፈጠረ ሰውየው ዛሬ እኔ የሆነ ነገር ይዤ ሄጄ ነፍስ ቢገል በነፍስ ገዳይነት በአፊት የምጠየቀን ነው። አይታችሁታል። አርቆ ማየት ከሱ ህይወት ወጥቼ ወደ ሌላ ዓለም ማየት ጀምር ነገሩ እንዳሰብኩት አይደለም። ከዛስ የሱ ልጆቹ በጣም ደስ የሚሉ በጣም ከምለው በላይ ደስ የሚሉ አሉ። ከኔ ጋር ተቀራረቡ ምናምን በጣም በቃ ፊስ ሆነን ማለት የፈለኩት እሱ የሆነ ነገር ሲያደርግ አስቦ ላይሆን ይችላል፣ በመጣው ቁጣ ንዴት ሊሆን ይችላል። እኔ ግን በሱ ህይወት ላይ ሆነ ተጽዕኖ ቢያሳድር የልጅነት ሐሳብ ማለት እሱ ነው። በቃ ተውኩ፣ ገባኝ። አንድ ይቅርታ ከተደረገ በኋላ ድጋሜ ያ ቁስል ነው ተብሎ ከተነካካ ይቅርታ አልተደረገ ማለት ነው። ይቅርታ አልተደረገ። አንድ ሰው ይቅርታ አድርጓል የሚባለውን ቁስል የሚባለው ነገር ከጠፋ ነው። ናው እኔ እንደዛ አስብኩ። ላካ ይሄ ነገር ያኔ የተፈወሰ ጉዳይ ነው። በቃ ማቹርድ ሲሆን የተፈወሰን ጉዳይ እንደ ቁስል አድርጋ አታነሳሳ። እንደ ልጅ ማዘ ማለት ነው። በቃ
አንዲ ሰው እንድቀልጥ ያለው ነገር አይምሮ ውስጥ አስቀርቼ ያንን እያሰላሰልክ በሰው ላይ የሆነ ተጽዕኖ ለማሳደር ካሰብክ ማቹርድ አልሆንሽም። ያንን የመጣ ነገር ለመልካምነት አዎንታዊ አድርጌ የተቀበልክ ሰው ከሆነ ቻይኖች ሲናገሩ እንዲህ ይላሉ፣ እንዲህ የሚል ሀሳብ ያወራሉ። ፕሮብሌም ኢዝ ፕሮጀክት ላይክ ዳት ፕሮጀክት ይላሉ። ዋን ፕሮብሌም የሆነ ስራ እየሰሩ የሆነ ነገር እየተቃጠለ እሱ ለኛ ይላሉ፣ እሱ ለኛ ፕሮጀክት ነው የሚሆነው ይላሉ። እኛ ጋስ የተፈጠረው ፕሮብሌም ይዘን 99% 9 እናደርጋለን። ከ1% ላይ ያለውን ፕሮብሌም አንስተን 99.9 ወይም 100 አድርገን በዛ እንወድቃለን። ማቹርድ ሲሆን የተፈጠረው ፕሮብሌም ለፕሮጀክት ነው የምትጠቀሙት፣ ለመልካምነት። አንድ ጊዜ አንድ ፈሳሽ ኬሚካል የሚሰራ ሰው ኬሚካሉን እየሰራ ነበር። አሁን እኛ እየተኛ የነበረውን በሁሉ ቤት የሚገኝ ስፖንጅ፣ ትራስ፣ ሶፋ እነኚህ ጠቅላላ የተፈጠሩት ከስህተቱ ነው፣ ከፕሮብሌም ነው። እና እንደ ልጅ አታስቡ። ሰውየው እየበጠበጠ ነበረ ኬሚካሉን እየበጠበጠ የነበረው በወተር እንደ ውሃ መልክ ነው እየበጠበጠ የነበረው። እንደ ውሃ መልክ እየበጠበጠ የነበረው እሱ እየበጠበጠ ያለ እጁ ላይ ተቀየረ። በባልዲ ውስጥ እየበጠበጠ ነው፣ ተቀየረ፣ ደረቀ ምናምን። በዛው ሰከንድ ውስጥ ስፖንጅ ሆነ። ከዛስ ውሃ ጨመረ፣ ምን ጨመረ? የሚያስፈልጉ ኬሚካሎችን ለማስቀለጥ ብሎ ጨመረ። በቃ አልወጣ አለ ነገሩ። ቀጥታ የተቀየረው ወደ ስፖንጅ ነው። ምንም መቀየር አልተቻለም። አለ አወጣ። ይሄ ነገር ለምን ብንጠቀም ነው የሚሻለው አለ። ሐሳቡን ቀየረ። ለምን ብንጠቀም ነው የሚሻለው አለ። ይሄ ነገር ሶፍቶኒክ ስለሆነ ሰዎች ለመጠቀም፣ ለመተኛት፣ ለመቀመጥ ለዛ ቢጠቀሙ ምን አለበት አለ። አይታችሁታል። እሱ በጥብጦ ለማድረግ የፈለገው ነገር ሌላ ነው፣ የመጣው ውጤት ሌላ ነው። ስለዚህ ማቹርድ ስለሆነ የተፈጠረው ነገር ይሄ ትክክል ነው ብሎ ይቀበላል። የበሰሉ ሰዎች ሐሳብ ይሄ ነው። ትክክል ያልሆነ ነገር ተፈጥሮ እያለ ያንን ለትክክል አድርጎ ቀይሮ ይቀበሉታል። የበሰሉ ሰዎች ስንሆን ይሄ ነው። ስለዚህ እንደ በሳይ የበሰለ ሰው እንደ በሳይ ያስብ ነበረ ጳውሎስ የሚለውን ሐሳብ እንደው በዛ ቦታ ላይ አንደኛ ቆሮንቶስ መጽሐፍ 13 ነው ሐሳቡ ያለው። መንፈሳዊ ሰዎች በዛ ቦታ ላይ አሉ። ልሳን የሚያወሩ ሰዎች አሉ። ትንቢት የሚያወሩ ሰዎች አሉ። መገለጦችን የሚደረደሩ ሰዎች አሉ። በዚህ አጋጣሚ አንደኛ ሐሳብ ላይ ያነሳሁት አንድ ሐሳብ አለ። በቸርች ውስጥ የምታገለግሉ ሰዎች እግዚአብሔር በእናንተ ውስጥ ሆኖ የሚገልጠውን የእግዚአብሔር ሐሳብ ያ ሐሳብ ወይም ያ ጸጋ የእግዚአብሔር ጸጋ ስጦታ ነው እንጂ ብስለት አይደለም። ስለዚህ ለብስለት በጣም መጣር አለባችሁ። ለብስለት በጣም ማንበብ አለባችሁ። ለብስለት በጣም መስማት አለባችሁ። ለብስለት በጣም ራሳችሁን ማወቅ አለባችሁ። በዚህ ደረጃ በሰልኩ አልበሰልኩም ማለት አለባችሁ። ስለዚህ ሰዎች ሊሳን ያወራሉ፣ እንደዛ ነገር ያወራሉ። ትንቢት ያወራሉ፣ እንደዛ ነገር በሰዎች ላይ እየተነበያሉ ነገር በዛው አፍ ትንቢት ባወራው አፍ ሌላ ነገር። ስለዚህ እንዲህ አይነት ድርጊት በእኔ ውስጥም ነበር ያለ ጳውሎስ። እንደ ልጅ እኔም እንደዚህ ያስብ ነበር፣ እንደ ልጅም እንደዚህ ይናገር ነበር። ስለዚህ እንደ ልጅ አታስቡ። እንደ ልጅ አለማሰብ ማለት ነው መሰለኝ ተጽዕኖ በሚፈጠርበት ቦታ ላይ ለመልካም ቀይሮ ማሰብ፣ ለጥሩ ቀይሮ ማሰብ። አንድ ነገር ከተፈጠረ ኦልሬዲ ተፈጥሯል አይደል? የተፈጠረው ነገር ሌላ ነገር በመፍጠር አያስተካክልም። በምንም አንገል የምታደርጉት ነገር ያንን የተፈጠረውን ጉዳይ በአዎንታዊ ተቀብለን ማስተካከል፣ ለዛ ለመጣው ጉዳይ ክፋትን ከመስጠት ይልቅ መልካም ነገር በመዝራት ማስተካከል።
እና አንድ ወንድሙን የገደለ ሰው ታውቁታላችሁ። ወንድሙን ገደለ፣ በእግዚአብሔር ፊት ተቀባይነት አገኘ መስዋዕቱ። ከዛ በኋላስ ቀጥሎ ያለ ሰውየው ተቀባይነቱ በእግዚአብሔር ዘንድ ለምን አገኝ ያለና ወንድሙን ገደለ። ከዛስ ይሄ ሰው ባገኘበት ሰዎች እንዳይገሉ እግዚአብሔር አስጠነቀቀው። ሶ ዲፍ ይሄ ጥልቅ ሆነ ነገር ነው። ሰውየውን እንዳናጥፈው እግዚአብሔር የሆነ ማስጠንቀቂያ ያደረገው። የገደሉ ሰዎችን እኛ ገለን እንመልሳለን እንላለን አይደል? እግዚአብሔር ማቹሪቲ ከዚህ በላይ ነው። ሶ የሆነ ነገር ከማድረግ በፊት 1-2 ያለልም 100% ፕላስ አስቡ። 100% ፕላስ ደግሞ ሲታስቡ እናንተ ማቹርድ ብለን የምናስበው ማቹርድ እንትና በጣም በስላለች፣ የበሰለ ነገር ውስጥ አለ፣ እከሌ በስሏል፣ የበሰለ ነገር ውስጥ ላይ አለ አንተን ብለን ማሰብ የምንጀምረው እኛ ያንን የተፈጠረውን ጉዳይ በመልካምነት ወይም በአዎንታዊ ምላሽ ሲሰጥ እውነትም ነው ይህ ሰው አስቧል፣ ይህ ሰው አድጓል ወይም በስሏል ብለን ነው የምንቀበለው። ስለዚህ መጽሐፍ ቅዱስ ላይ ደግሞ በሌላ ቦታ እንዲህ የሚል ቃል አለ። ሰው ይለልና በልብ ውስጥ የሞላው ነገር በአፍ ያወራል ይላል። ውስጥ ላይ ሐሳብ ካላስተካከላችሁ፣ ሐሳብ የበሰለ ካልሆነ ንግግርም ያልበሰለ ነው። ማይንድ ያልበሰለ ካልሆነ ምላስም ያልበሰለ ነው። ልቡ ጋር ያልበሰለ ካልሆነ የምታወራውም ያልበሰለ ነው። ስለዚህ የምታወሩ ነገር ውስጥ ላይ አብስሉ፣ ፕሮሴስ አድርጉ፣ ታይም ውሰዱ። በደንብ ይህን ስሙኝ፣ ይህ ምሳሌ ስሙኝ። እሳት ውስጥ እናንተ ያስቀመጣችሁ ድስት አስቡ። ድስት የሚፈላበት ሰዓት አለ። በስንት ደቂቃ ውስጥ እንደሚጨመር ታውቂያለሽ ወይም ታውቂያለሽ? ደቂቃ አለው። ልክ አሁን እንደ ጣድከው አሁን ሽሮ አትጨምርም። አሁን እንደ ጣድከው አሁን እንትኑን አትጨምርም። የሚያስፈልገውን ክራይቴሪዮችን አታመጣም። እያንዳንዱ ነገር መቼ እንደሚገባ ከዛ ቀጥሎ ምን እንደሚሰራ ፕሮሴስ ታይም አለ። ኢንፑት ያረግ ትቆያለ። ለመብሰል ውስጥ ላይ አቆየው የሆነ ነገር ሐሳብ የበሰለ ይሁን የተቀመመ ይሁን ውስጥ ላይ እኛ በትሩ ላይ አስቀምጠን የምንበላው ነገር ድስት ውስጥ ተቀምጦ የበሰለ ነገር ነው። ድስት ውስጥ ያልበሰለ ነገር በትሩ ላይ ስንበላ ያልበሰለ ነው። ስለዚህ ውስጥ ላይ የምሰራው ነገር ውጭ ላይ ሞቶ ራሱ ይህንን እየሰማችሁ በተለያዩ ቦታ ላይ የምትገኙ ሰዎች በሙሉ ለእናንተ ጓደኞች ካሉ መብሰል አለበት ብላችሁ የሚታስቡም አይ በእናንተ ደረጃም ካሉ እናት አባት ወንድም ካሉ ይህንን ሀሳብ ሼር አድርጉ። ብስለት እጅግ በጣም ወሳኝ ነገር ነው። ብስለት እጅግ በጣም ወሳኝ ነገር ነው። ምክንያቱም ሰው ልጅ ተራ ሰው የለም፣ የተጣለ የለም። ነገር ግን ሰውየው ካልመብሰሉ የተነሳ ፋይናንስ አለው፣ ኢኮኖሚ አለው፣ ጸጋ አለው፣ ቅባት አለው፣ ማስተዳደር የሚችል አቅም አለው። ነገር ግን ብስለት ስለሌለ ሰው ይንቁታል። ኮንፊደንት አይሆንም ሰውየው። ስለዚህ የበሰለ ሐሳብ ይኑራችሁ፣ የበሰለ ንግግር ይኑራችሁ። ቀጣይ እንደ በሳል ይቆጥር ነበር የሚለውን ሶስተኛው ሐሳብ ይዤ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ያገኛችሁ አዲስ ነገር ካለ በዛው ቦታ ኮሜንት አድርጉ። የእናንተ ሐሳብም ካለ በኮሜንት ላይ ገብታችሁ ሐሳብ አስቀምጡ። እወዳችኋለሁ። በሶስተኛው ሐሳብ እንገናኛለን። ሻሎም